ከእግዚአብሔር ቃል አንድ ክፍል አነባለሁ። ኢየሱስም ወደ ፊልጶስ ቄሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆን ይሉታል አለ። ማቴዎስ 16:13 ነው ማነበው ብሎ ጠየቀ። እነርሱም አንዳንዶች መጥምቁ ዮሐንስ፣ ሌሎቹ ኤልያስ፣ ሌሎቹ ኤርምያስ ወይም ከነቢያት አንዱ ነው ይላሉ። እርሱም እናንተ ስለ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። እስቲ ሁላችንም አንድ ላይ ቃል በለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። አሜን አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህም ብዙ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነምም ደጆች አይችሏትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማይ የተፈታ ይሆናል። ክብር ለእግዚአብሔር ይሁን። ጌታችን ኢየሱስ ክርስቶስ ለጠየቀው ጥያቄ ትክክለኛ መልስ ጴጥሮስ ስለሰጠ ይህንን ሥጋና ደም አልገለጠልህም አለው። ሰዎች የሰው ልጅ ማን እንደሆነ ይሉታል የሚለው ጥያቄ ጴጥሮስ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። በዚህ ዘመን ቤተ ክርስቲያንን ሰዎች በተለያየ ነገር ላይ ነው የሚመሰርቱት። በሚታይ ነገር፣ በተለያየ ነገር፣ ወይም በፈውስ ወይም በትንቢት ወይም በተለያየ ነገር ቤተ ክርስቲያንን ለመመስረት ይመልሳሉ። ግን ቤተ ክርስቲያን በሱ አትመሰረትም። ቤተ ክርስቲያን አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ የሚል እምነት ባላቸው ቅዱሳን ሕይወት ነው የምትመሰረተው። ይሄም በምትሰብክ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ እንጂ እኔ ነኝ ወይም ያ ነው ወይም ያ ነው የሚሉ ቤተ ክርስቲያንን ሊሰሩ አይችሉም። ስለዚህ ነቢይ ወርቅዬ በሕይወት ዘመን የምነግርህ ክርስቶስ ኢየሱስን ስበከው። ክርስቶስ ኢየሱስ ላይ የሰዎች በክርስቶስ ኢየሱስ ማዳን ሰዎች ይለወጡ። ያን ጊዜ ቤተ ክርስቲያን ትሰራለች። እግዚአብሔር ይህንን ስፍራ ይባርክ። እግዚአብሔር ይህንን አገልግሎት ይባርክ። እግዚአብሔር ይህችን ቤተ ክርስቲያን ይባርክ፣ ያስፋት፣ ያብዛት። ክብር ለእግዚአብሔር ይሁን። እኔና ፓስተር መንግስት መጥቶ በጸሎት ይባርካል። ጊዜያችንን ለመቆጠብ እግዚአብሔር ይባርካችሁ። ሌላ ጊዜ ደግሞ መጥተን እናገለግላችኋለን። ተባረኩ። በሎ ጌታ ኢየሱስ ይባርካችሁ። አሁን በሰማነው እውነት ላይ እግዚአብሔር ከእሱ ጋር እንዲሆን፣ እግዚአብሔር ከእናንተ ጋር እንዲሆን ሁላችንም አንገቶቻችንን ዝቅ አድርገን ለጌታ አሳልፈን ነው የምንሰጠው። ክርስቶስ በደሙ በሠራው ቤቱ ላይ ባለቤት ራሱ ሆኖ እንዲታይ በዚህ ዘመን በዚች ከተማ ዛሬ አንድ ብለው ይሄን አጥቢያ ሲጀምር ክርስቶስ የቤቱ ባለቤት ይሆን ዘንድ ሁሉም ለእሱ አደራ አሳልፈን እንሰጣለን። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ለስምህ ክብር ይሁን። ዛሬ በዚህ ስፍራ ይህችን አጥቢያ አንተ ጀምረሃል። ለአንተ አደራ አሳልፈን እንሰጣለን። ወንድማችን ወርቅዬ ባለፈው ሳምንት ነው ያወቅሁትና ሳገኘውም ሳየው እንዲሁ መንፈሱ የእግዚአብሔር ሰው እንደሆነ ይመሰክራልና እንደ ከተማ ካውንስልም እንደ ከተማ አብያተ ክርስቲያናትም ማድረግ ያለብንን አብረን እናረጋለን፣ አብረን እንሆናለን። እግዚአብሔር ካንተ ጋር ይሁን።